ሰላም ቤተሰቦች፣ ዛሬ ደግሞ የማሳያችሁ ስልካችንን ዳታ አብርተን ስንጠቀም ከባክግራውንድ የሚቆጥርብንን ወይም ደግሞ ፓኬጃችንን የሚጨርስብንን እኛ ሳናቀው ዳታችን ቶሎ እያለቀ የሚያስቸግረን ከሆነ እንዴት አድርገን እሱን ሴቲንጉን እንደምናስተካክል ነው የማሳያችሁ። ቀጥታ ሴቲንግ እንገባን። ሴቲንግ ከገባን በኋላ ኮኔክሽን ውስጥ እንገባን። ኮኔክሽን ከገባን በኋላ ደግሞ ዳታ ዩዜጅ ምትላለች እዚህ ጋር ዳታ ዩዜጅ ስናበራት አጠቃላይ እስካሁን የተጠቀምነው ዳታ እዚህ ጋር ያሳየናል። ለምሳሌ እኔ 10.22 ጊጋባይት ተጠቅሜያለሁ ከሜይ 1 እስከ ሜይ 31 ይላል። ይህን ቼክ ማድረግ እንችላለን። እዛ አንደኛ የመጀመሪያውን እሱ ሊሚት ለማድረግ ይሄኛውን ዳታ ተርን ኦን የሚለውን ዳታ ሴቨር ተርን ኦን ማድረግ። ይሄኛው እኛ ሳናውቀው ዳታችን ቢበራ ከባክግራውንድ ምንም ሳናበራ ከባክግራውንድ ያሉ አፕሊኬሽኖች የኛን ዳታ ይጠቀማሉ ማለት ነው። እና ስለዚህ ዳታችን ቶሎ ያበርቃል። ስለዚህ አንዱ ይሄን ዳታ ሴቨር ውስጥ እንገባና ዳታ ሴቨርን ኦን እናደርገዋል ማለት ነው። ከዛ ሁለተኛው ታች ላይ እዚህ ጋር ሞባይል ዳታ ዩዜጅ የምትላለች ይችን እንገባና እያንዳንዱ አሁን ይሄ ግራፉ የሚያሳየው ሙሉ የተጠቀምኩት ነው 10.22 ጊጋባይት የሚለው ማለት ነው። ስለዚህ ይሄን ሁሉ አሁን እንደዚህ 10.22 ጊጋባይት የተጠቀምኩ እነዚህ ከታች የሚታዩት አፕሊኬሽኖች እያንዳንዳቸው የሚጠቀሙት ነው ማለት ነው። እኔ ሳላበራቸውም በራሳቸው ከባክግራውንድ ይቆጥራሉ ማለት ነው። ስለዚህ እያንዳንዱ እየገባን እነዚህን እንደዚህ እየገባን አሁን ይሄኛው የለውም። ሁለተኛው ፌስቡክ ነው ስንከፍተው ይሄን አጥፍቼዋለሁ። ይሄኛው እንደዚህ ነው የሚሆነው፣ ግን ኦፍ ነው መደረግ ያለባቸው። ከዛ ሁሉንም እየገባ እንደዚህ እናደርጋል። አሁን ለምሳሌ ይሄኛው አለ ኦፍ እናደርጋል። ቀጥሎ ዩቲዩብ ኦፍ አድርጌዋለሁ። ሁሉንም እንደዚህ ኦፍ አድርጋችሁ ተሞሉትና ትወጣላችሁ ማለት ነው። እንደገና አዲስ አፕሊኬሽን ስትሉ ደግሞ ስጭኑ ደግሞ ያንን እየገባችሁ ኦፍ ታደርጉታላችሁ ማለት ነው። ይሄኛው ኦፍ ከሆነ በኋላ ሙሉ ከባክግራውንድ ስልካችሁ አይቆጥርም ማለት ነው። ዳታ የምትሞሉት ዳታ በአግባቡ ትጠቀማላችሁ ማለት ነው። ሁለተኛው ፕሌይ ስቶር እንገባል። ፕሌይ ስቶር ላይ እንገባና እዚህ ጋር ሴቲንግ ምትላለች እዚህ ፕሮፋይሏን እናካትና እዚህ ጋር ወደታች እንገባለን። ሴቲንግ የሚላለን ሴቲንግ ከገባን በኋላ ፕሌይ ስቶር እንገባን። ከዛ ሴቲንግ እንገባን። ከዛ እዚህ ጋር ኔትወርክ ኤንድ ፕሪፈረንስ የሚላለ ከዛኛው ኔትወርክ ኤንድ ፕሪፈረንስ የሚለው ጋር እዚህ ጋር አውቶ አፕዴት የሚላል ይችኛዋን የሚላለ። ግን እናንተ ስልካችሁ የሆነ አፕዴት ባስፈልገው ጊዜ እንዳደረግላችሁ ብቻ ግን ዋይፋይ ብቻ ስትጠቀሙ እንዲሆንላችሁ ይሄኛውን ኦን ታደርጉታላችሁ ማለት ነው። ይሄን ካደረጋችሁ በቃ ስልካችሁ ከባክግራውንድ እየቆጠረ ፓኬጃችሁ አያልቅም ማለት ነው። የዛሬውን ይመስላል። ቴንኪው